በዛሬው ቪዲዮ ደግሞ አዲሱ ነው ግን በጣም ገንዘብ እየታፈሰበት ያለ አዲስ የላይቭ አፕሊኬሽን ነው ይዤላችሁ መጣሁ። አሰራሩን ከዚህ በፊት ቪዲዮ ሰርቼላችሁ ነበር፣ ግን በዚህ ቪዲዮ በጣም ብዙ ሰዎች የጀመራችሁት አይደለም። እዚህ አፕሊኬሽን ላይ በጣም ገንዘብ እየተሰራበት ይገኛል። ምክንያቱም ይህ አፕሊኬሽን ኒው አፕ ነው፣ አዲስ የላይቭ አፕሊኬሽን ነው። ብዙ ሰው አልጀመረም። ድሪም ፓርቲ ይባላል። አፕሊኬሽኑ ያለውን ነገር ላሳያችሁ፣ እንዴት ሬጂስተር እንደምታደርጉ እንዴት እንደምትሰሩ በሌላ ቪዲዮ ስለሰራላችሁ እሱን ቪዲዮ ቻናል ውስጥ በመግባት ማግኘት ትችላላችሁ። አሰራሩን እዚህ አፕሊኬሽን ላይ በጣም በብዙ አይነት መንገድ ይሰራል። እዚህ ጋር ከሌላው የሚለየው ነገር ኤጀንት ስቶን ራሱ በጣም አሪፍ ኮሚሽን ያለው ኢንቫይት በሁለት አይነት መንገድ ነው መስራት የምትችሉት፣ በሆስት እና እንዲሁም ደግሞ ኖርማል ኢንቫይት ማድረግ ትችላላችሁ። በጣም በብዙ አይነት መስራት ትችላላችሁ ማለት ነው። እዚህ ጋር የአፕሊኬሽን በጣም ትረስት ነው ማለት ነው። እዚህ ጋር ኢንቫይት የሚለው ስትነኩት ኢንቫይት ሪዋርዶችን ያሳያችኋል። እዚህ ጋር እንደምትመለከቱት ነው 25 ሰው ነው ኢንቫይት ያደረኩት። ፔጅ ቬሪፋይ ሲያደርጉ ነው እናንተ የሚሰጣችሁ። እዚህ ጋር 3 ሰው ስጋብዙ 30 ሺህ ይሰጣችኋል። 10 ሰው ስጋብዙ 100 ሺህ፣ 20 ሰው ስጋብዙ 200 ሺህ እያለ 80 ሰው ስጋብዙ ደግሞ 1 ሚሊዮን የሚሰጣችሁ ማለት ነው። እና የአፕሊኬሽን በጣም አሪፍ ነው። አሪፍ ከሚሰራበታል በጣም ገራሚ ነው። እና ፈጥናችሁ መጀመር ያለባችሁ አፕሊኬሽን ነው ማለት ነው። እዚህ ጋር እንደምትመለከቱት እኔ በ3 ሰው 30 ሺህ ተቀብያለሁ ማለት ነው። ከዛ መቀጠል ደግሞ በ10 ሰው ደግሞ 100 ሺህ ተቀብያለሁ። የ20 ሰው ሊቀበል ደግሞ አሁን 7 ሰው ነው የሚቀረኝ። እዚህ ጋር ሞቅ ያለባችሁ 10 ሰው ከሞላችሁ በኋላ የ10 ሰውን ለመቀበል 100 ሺህ ለመቀበል የሚያስፈልጋችሁ 7 ሰው ብቻ ነው። ይጨምራላችሁ ነው የሚሄዱ 20 ሰው ከሞላችሁ በኋላ 10 ሰው ጨምራችሁ ነው የምትቀበሉት እንጂ ከአዲስ አይጀምርም ማለት ነው። እዚህ ጋር እንደምትመለከቱት 7 ሰው ብቻ ይቀረኛል ማለት ነው። እስካሁን ደግሞ የሰራሁትን አሳያችኋለሁ። በኢንቫይት ብቻ ወደ 200 ሺህ ምናምን አካባቢ ሰጥቶኛል። እንዲሁ ደግሞ ሪቻርጅ ሲያደርጉ ደግሞ ለእናንተ ኮሚሽን ያስብላችኋል። አንድ ሰው ሪቻርጅ ሲያደርግ የሚያስብላችሁ ሪዋርድ አለ፣ አክቲቭ ጌም አለ፣ ጌም ሪዋርድ አለ። በዚሁ ላይ ለእናንተ የሚያስብላችሁ ይሆናል ማለት ነው። እና ይህ ስራ በጣም ገራሚ የሆነ ስራ ነው። ቀድማችሁ መስራት መጀመር ያለባችሁ ነው። አንዳንድ የላይቭ አፕሊኬሽኖች አሉ በጣም ጊዜ የሚፈልጉ ማለት ነው። እና እነዛ አፕሊኬሽኖች ላይ ጊዜያችሁን ከመጠባበቅ ነው። እንዲሁም ደግሞ እዚህ አፕሊኬሽን ላይ ቀድማችሁ ገብታችሁ ትንሽ ብቻ ኢንቫይት አድርጋችሁ ገንዘብ ብትሰሩ ሪከመንድ አደርጋችኋለሁ ማለት ነው። እዚህ ጋር ኢንቫይት ማድረግ ከፈልጋችሁ ደግሞ ኢንቫይት ማድረግ ትችላላችሁ ማለት ነው። እዚህ ጋር ኢንቫይት የምትላለች። ከዛ መቀጠል ከላይ በቢጫ ኢንቫይት የምትነሱ እንግዲህ ካደረጋችሁ ሊንኩን ኮፒ ያደርጋችሁ መላክ ትችላላችሁ ማለት ነው። ሁለተኛው ደግሞ በኢንቫይት የምትሰሩበት መንገድ እዚች ጋር ከፍ ሳደርጓትና ማይ ሴንተር የሚለውን ተነኩታላችሁ። ማይ ሴንተር የሚለው ከነካችሁ በኋላ ሆስት ሴንተር፣ ኤጀንት ሴንተር ይባላል ማለት ነው። እዚህ ጋር ኤጀንት ሴንተር የሚለውን ተነኩታላችሁ። ከዛ መቀጠል ሆስት ስታደርጉ ስጋብዙ ለእናንተ አሪፍ ያስብላችኋል። እዚህ ጋር 4 ሆስት አለኝ፣ 3 ኤጀንት አለኝ ማለት ነው። እዚህ ጋር ደግሞ ኢንቫይት ሪዋርድ የሚላል በዚህ ብቻ እስካሁን ከ100 ሺህ በላይ ሰጥቶኛል። ይሄ በእናንተ ስር ሆስት ስትጋብዙ እነሱ ፓርቲ ሲቀመጡ ለእናንተ ያስብላችኋል። አያችኋ፣ በሆስት ስትጋብዙ በኮሚሽን ያስብላችኋል። ኖርማል ኢንቫይት አድርጋችሁ እዚህ ጋር ወደ ሆስት ስትጋብዛቸው በኮሚሽን ያስብላችኋል። እና በጣም ገራሚ ነው፣ ለየት ያደርገዋል። እዚህ ጋር እንደምትመለከቱት ኮሚሽን በጣም ነው የሚያስብላችሁ። እዚህ ጋር ኢንቫይት ሆስት የሚሆን ተነኩታላችሁ። እዚህ ጋር እንደምትመለከቱት ኢንቫይት ያደርጋችሁ ሆስቱ ሰው በእናንተ ስር የጋበዛችሁ ሰው ለ2 ሰዓት ሲቀመጥላችሁ 0.05 ዩኤስዲ ይሰጣችኋል። ለ5 ሰዓት ሲቀመጥ 0.1፣ ለ10 ሰዓት ሲቀመጥ 0.3፣ ለ15 ሰዓት ሲቀመጥ 0.35 የሚሰጣችሁናል ማለት ነው። እነዚህ ጋር በጣም ሆስቶችን በደንብ መጋበዝ ያስፈልጋችኋል። በጣም አሪፍ ገንዘብ የሚሰራበት ገንዘብ ነው። የአፕሊኬሽን ቶሎ መጀመር ያለባችሁ አፕሊኬሽን ነው። ዋሌት የሚለው ነክቼ ደግሞ ላሳያችሁ። የሰራሁት ዋሌት የሚለው ተነኩታላችሁ። ከዛም መቀጠል ኮይን ሴለር እዚህ ጋር ማግኘት ትችላላችሁ። በተጨማሪ ዳይመንድ የምትለውን ተነኳታላችሁ። ከላይ ዳይመንድ የምትለውን በመልክት ላሳያችሁ። ከላይ ዳይመንድ የምትላለች እሷን ተነኳታላችሁ። እዚህ ጋር እንደምትመለከቱት እኔ ወደ 270 ሺህ አካባቢ ያለኝ። እዚህ ጋር ትንሽ ለየት የሚያደርገው ከሌሎች አፕሊኬሽን 1 ሚሊዮን ስትሞሉ ነው ዊዝድሮ ማድረግ ነው። ይሄም 1 ሚሊዮን ማለት $10 ነው። በጣም ቀላል ነው፣ የሚከብድ እንዳይመስላችሁ። እዚህ አፕሊኬሽን ላይ 100 ሺህ መስራት በጣም ሲምፕል ነገር ነው። እንደገባችሁ በመጀመሪያው ቀን ልትሰሩ ትችላላችሁ። ምንም የሚያስቸግር ነገር የለውም ማለት ነው። ዊዝድሮ ሜትዱ ደግሞ ኢትዮጵያ ባንኮች አሉ፣ ቴሌብር አለ። ከረንሲ ታይፕ የሚለውን ተነኩትና እዚህ ጋር ኢቲቪ ታደርጉታላችሁ። ኢቲቪ ካደረጋችሁ በኋላ እዚህ ጋር ፔመንት ሜትድ የሚለውን ስናኩት ሲቢ፣ ቴሌብር፣ አዋሽ ባንክ፣ አቢሲኒያ፣ ኮፐሬቲቭ ባንክ ኦፍ ኦሮሚያ የሚል አለ ማለት ነው። ስለዚህ በጣም በብዙ አይነት መንገድ ዊዝድሮ ማድረግ ትችላላችሁ ማለት ነው። በጣም ገራሚ ነው። ኤክስቼንጅ ማድረግ ትችላላችሁ።
እዚህ ጋር ደግሞ መልቲፕላይ ነው ዊዝድሮ ማድረግ የምትችሉት። ይሄን ማለት ደግሞ ሙሉ ቁጥር ነው ዊዝድሮ ማድረግ የምትችሉት 1 ሚሊዮን 500 100 ምናምን እንደዛ ያለ ነው ማድረግ የምትችሉት ማለት ነው። እና 2.7 አንድ ዩኤስዲ ሰርቻለሁ። የጀመርኩት 2 ቀን ነው ቢሆን እዚህ አፕሊኬሽን ላይ እና ደግሞ በጣም ትኩረት አድርጋችሁ እዚህ አፕሊኬሽን ላይ ደግሞ ላይቭ የምትቀመጡ ከሆነ ይሰጣችኋል። እኔ እዚህ አፕሊኬሽን ላይ ላይቭ አልቀመጥም፣ ላይቭ ስለማልቀመጥ ነው። እዚህ ጋር እንደምትመለከቱት 6000 አውርዶታል። ግን እንደገባችሁ መጀመሪያ ቀን ለ60 ሚሊዮን ስትቀመጡ ወይም ለ1 ሰዓት ስትቀመጡ 25000 ፖይንት ይሰጣችኋል ዳይመንድ ማለት ነው።